በአንድ የሀገራችን ከተማ ሙሉ በሙሉ በጨለማ በሚወጡ በራሪ ፍጥረታት ከጠላት ይጠበቃል። ይህንን አፈ ታሪክ ስሰማ እኔም አላመንኩም ነበር። በምስራቅ ኢትዮጵያ የምትገኘው ጥንታዊቷና ዙሪያዋን በግንብ የተከለለችው ውብ ከተማ ሐረር ከውበቷ በዘለለ ትልቁ ምስጢሯን ግን በሌሊት ይገለጣል። ሐረር ከጥንት ጀምሮ ማታ ማታ በሌሊት ወፎች ትከበባለች። ግን እነዚህ ፍጥረታት ዝም ብለው አልመጡም። አፈ ታሪኩ እንደሚለው በአንድ ወቅት ሐረር በጠላቶች ተከባ ነበር። ጠላቶቿም ከተማውን ሊያቃጥሉት ፈለጉ። የዛኔ ግን ተአምር ተፈጠረ። በብዙ ሺዎች የሚቆጠሩ የሌሊት ወፎች ከዋሻዎች ወጥተው የሐረርን ሰማይ ሸፈኑት። በጩኸታቸውና በብዛታቸው የተነሳ ጠላቶቹን አስደንግጠው እንዲሸሹ አደረጉ። ከዚያን ጊዜ ጀምሮ የሐረር አካባቢ ሰዎች የሌሊት ወፎችን እንደ ጠባቂዎቻቸው መቁጠር ጀመሩ። የሌሊት ወፎቹ ከተማዋን ከክፉ ኃይሎች የሚከላከሉ ጥንታዊ የሰማይ ወታደሮች እንደሆነም ያምናሉ። ስለዚህ ወደ ሐረር ስታቀኑ እነዚህ ፍጥረታት በላይ በሰማይ ላይ ሲበሩ ካያችሁ ይህንን አፈ ታሪክ አስታውሱ። ሐረርን ከጠላት እየተበቁ የሚገኙትን ወፎች እየተመለከታችሁ ነው።